የከዳማ ዛሬ ለመጀመሪያ ጊዜ እርጥብ ልበላ ነው። ግብአቶች ሽንኩርት፣ ሚጥሚጣ፣ ቃሪያ፣ ነጭ ሽንኩርት፣ ቲማቲም፣ እዚህ ጋር አቮካዶ አለኝ። ድንቼን ስላይስ ከትፍ ያለው። እዚህ ጋር ደግሞ ሮዝመሪ እወቅጠዋለሁ። እዚህ ጋር ቆንደ በርበሬና ቲማቲም ሳልሳ አለኝ። ቅመም ብዙ ቅመም መጠቀም አያስፈልግም። እንደዚህ ሰላጣ ነክ ነገሮችን ስንሰራ ሰላጣ ያልኩት በእርግጥ ብዙም ስለማይበስል እንደ ሰላጣ መቁጠር እንችላለን ማለት ነው። ስለዚህ ድንቻችንን እንጠብሳለን። ስንጠብስ ግን በጣም ድርቅ አድርገን እንደ ችብስ አይደለም። ያው እንደምታውቁት ለስለስ አድርገን ነው። እዚህ ጋር ድንች የጠበስንበትን ዘይት እዛው ላይ ሽንኩርት እንጠብሳለን። ከዛ ሽንኩርቱ በጣም መብሰል የለበትም እንደነገርኳችሁ እንደ ሰላጣም ስለሆነ ነገሩ። እዚህ ጋር ገልበጥ እናድርገዋለን። ቅመማችንን አሁን እንጨምራለን። ሮዝመሪ፣ ሳልሳ እና ቆንደ በርበሬ ጨመርኩኝ። የኢትዮጵያ በርበሬ ካላችሁም ትንሽዬ መጨመር ትችላላችሁ። ምክንያቱም የኢትዮጵያ በርበሬ እንደምታውቁት በጣም ብዙ ቅመሞች ስላሉት ለእንትኑ ለጣዕሙም አሪፍ ነው። ከዛ ድንቻችንን እንጨምራለን። ድንቹን ጨምረን ገልበጥ ሶሱን እንዲዋሃድ ወይንም ጣዕሙን እንዲወስድ። እኔ አቮካዶ እንደሌሎቹ አልፈጨውም። በነገራችን ላይ እንደዚህ በራሴ ስታይል ስለሆነ መስራት የፈለኩት እንደዚህ ነው ያደረኩት ከሶሱ ጋር። መጨረሻ ላይ እንደዚህ እናዋህደዋለን። ጣዕሙን በደንብ ይወስዳል። እዚህ ጋር ደግሞ የዳቦ ላይ የምንቀባውን ሶስ እንሰራለን ማለት ነው። እኔ አንድ ማንኪያ ማዮኔዝ፣ 2 ማንኪያ ከቻፕ ነው የተጠቀምኩት። ከቻፕ ከሌላችሁ ማዮኔዝ ብቻ፣ ማዮኔዝ ከሌላችሁ ደግሞ ከቻፕ ብቻ መጠቀም ትችላላችሁ እላችኋለሁ። እንደዚህ ዳቦአችንን እንቀባለን። ከዛ በኋላ እንትን ያዘጋጀነውን የእርጥብ ግብአት ዳቦአችን ላይ እናደርጋለን ማለት ነው። በነገራችን ላይ ጾም ካልሆነና እንቁላል መጨመር ከፈለጋችሁም እንቁላል በላዩ ላይ ማድረግ ትችላላችሁ። እኔ እንቁላል ነበረኝ፣ እንደዚህ እንቁላሌን አደረኩኝ እላችኋለሁ። ከዛ በኋላ እንግዲህ ያዘው ነው። በጣም ነው እጅ የሚያስቆረጥም እርጥብ ነው የሰራሁት። እውነት ሞክሩት። በጣም ቀላል፣ በጣም ፕሮሰስ ያልበዛ